ሰበር ዜና እጅላችሁ መጥቻለሁ። ዛሬና ትላንትና ወለጋ ላይ በታጠቀው በፋኖና በመንግስት ኃይሎች በተደራጀ በጥምር ጦር አማካኝነት 4000 የወለጋ ኦሮሞ ሲፈናቀል 400 የወለጋ ኦሮሞ ንጹሃን በግፍ ተጨፍጭፈዋል። ዳግማዊ ማይካድራም ተከስቷል። ማይካድራ ላይ እንደምታስታውሱት ትግራዋይን ከጨፈጨፉ በኋላ የተጨፈጨፈው ሬሳ የኛ ነው ብለው ብሔር ቀይረው ለታልቅሰውበት ነበር። ኢትዮጵያውያንንም አስለቅሰው ነበር። ዛሬ ኦሮሞን ጨፍጭፈው ነገ እኛ ተጨፈጭፍን ብለው ላለማልቀሳቸው ምንም ዋስትና የለም። ዛሬውኑ ጭን ላይ፣ ዳሌ ላይ፣ ታብታብ ላይ፣ ጊፍት ላይ የተወጠረው የኦሮሞ አክቲቪስት የተልከሰከሰው ቲክቶክ ላይ የኦሮሞ አክቲቪስት ነቅቶ ዛሬ በህዝቡ እየደረሰ ያለውን ግፍ አደባባይ ካላወጣ ቪዲዮዎችን፣ ፎቶዎችን በፌስቡክ፣ በትዊተር፣ በዩቲዩብ እንዲሁም በቲክቶክ እየለጠፈ ለህዝብ ማሳየት ካልጀመረ ነገ ኦሮሞ የሞተውን ኦሮሞ ቪዲዮና ፎቶ ይዘው ወጥተው ብሔር ቀይረውለት ያለቅሱበታል። ያኔ ለቅሶዬ ተቀማ ብለህ ብትል ጥፋቱ ያንተ ነው። የኦሮሞ አክቲቪስት ሆይ የምትቆርስልኝ እራት የለም፣ የምትቆርስልኝ ቁርስ የለም። ልክህን ልንገርህ፣ እውነቱን ልንገርህ። በዚች አንድ ዓመት ውስጥ ተልከስክሰሃል። የኦሮሞ አክቲቪስት ተልከስክሰሃል። ጭን ላይ፣ ዳሌሽ ያምራል፣ ቂጥሽ ያምራል፣ ታብታብ ጎዴ፣ አንበሳ ፊዲ፣ ጠያራ ፊዲ፣ ሰያራ ፊዲ እያልክ ትልከሰከሳለህ ቲክቶክ ላይ። ለህዝብ ግን ድምፅ አትሆንም። ቢኮዝ ለህዝብ ድምፅ ከሆንክበት ቲክቶኩ ይዘጋባል። ለህዝብ ድምፅ ከሆንክበት ዩቲዩብ ላይ ዩቲዩብ ይዘጋባል። ከህዝብ አይበልጥም ነበረ እነግርሃለሁ። የምር ነው የምልህ። ከገዳዮችህ በላይ የህዝብ ጠላት አንተ ነህ። ምክንያቱም የህዝብህን ሞት አደባባይ አውጥተህ መሞትህን እየተናገርክ ስላሉ ነገ ምንድነው የሚሆነው? የሞተ ኦሮሞ ሟች ተብሎ በሚዲያቸው ይራገባል። ገዳይ እንደ ሟች ይቆጠራል፣ ሟች እንደ ገዳይ ይቆጠራል። ታዲያ ወለጋ ኦሮሞ ንጹሃን አማሮችን ጨፈጨፈ ተብሎ ይነገራል። የተጨፈጨፈው ዛሬ ማን ነው? ኦሮሞ ነው። የጨፈጨፈው ማን ነው? የብልጽግና መንግስትና በአብይ አህመድ የሚመራው የብልጽግና መንግስትና በአየር በምድር ደግሞ የብልጽግና መንግስት ወታደርና ፋኖ የተባለ በሙሉ አቅሙ ኦሮሚያ ገብቶ ኦሮሞን እየጨፈጨፈ ነው። ከዳሌ ከቂንጥር ውጣ።